ስሜ ያው ታከለ ግብር እባላለሁ። የቋሪት ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። እንግዲህ ተረጅነት በራስ አቅም መሸፈን የሚለውን በዋናነት ወደ 26.5 ኩንታል በቆሎ ነው ለሁለተኛ ዙር ነው የምንሰጥ ዛሬ። ባለፈው አንደኛ ዙር ሰጠናል። ዛሬ ለሁለተኛ ዙር የተመለመሉ ተጋላጭ ማህበረሰቦችን 80 ተጋላጭ ማህበረሰብ ክፍሎችን ለሁለተኛ ዙር ልንሰጥ ነው እዚህ ጋር ያለ ነው። ይህም ሲሆን እንግዲህ ይቀጥላል ማለት ነው። እነዚህ ተጋላጭ ማህበረሰብ ክፍሎች ከማህበረሰብም ከነጋዴውም ከመንግስት ሰራተኛውም እየተወጣጣ በትኩረት ይዘን ለወገን ደራሽ ወገን ስለሆነ ይሄንን አጥብቀን እየሰራን ያለንበት ሁኔታ ነው ያለ። ቀጣይም እንቀጥላለን። በዙር እያዳረስን እንሄዳለን ማለት ነው። አሁን ይሄ ለሁለት ወር ቀለብ ነው እየሰጠናቸው ያለ ነው። ለአንድ ሰው 15 ኪሎ ግራም ነው በአንድ ወር። በዚህ ሂሳብ ለሁለት ወር ነሐሴንና መስከረምን ቢያንስ ይሸፍናል ምግባቸው። በዚህ መንገድ ነው እህል እየሰጠን ያለን። ቀጣይም ቢሆን ምርት በማምረት በቋሚነት ሀብት እንዲያመነጩ ለማድረግ እየታሰበ ያለበት ሁኔታ ነው ያለ።